በእግር ኳሱ ዓለም አነጋጋሪ ሆኖ የቀጠለው የኤሲ ሚላን የውስጥ ውጥረት አዲስ ምዕራፍ ይዟል። በዝላታን ኢብራሂሞቪች እና በአሰልጣኝ ማሲሚሊያኖ አሌግሪ መካከል የተፈጠረው ከባድ ግጭት ክለቡን ያወሳገበው ይገኛል። ደካማ የውድድር ዓመትን ያሳለፈው ኤሲ ሚላን ዋና አሰልጣኙን ማሲሚሊያኖ አሌግሪን ከኃላፊነታቸው ማሰናበቱ ይታወሳል። ይሁን እንጂ ከስንብቱ በስተጀርባ የተደበቁት እውነታዎች አሁን ይፋ መውጣት ጀምረዋል። በክለቡ የመልበሻ ክፍል ውስጥ ከፍተኛ አለመግባባትና ጤናማ ያልሆነ ድባብ ሰፍኖ እንደነበር የተለያዩ መረጃዎች ይጠቁማሉ። በተለይም በቅርቡ በክለቡ ውስጥ በአማካሪነት በተሾመው ዝላታን ኢብራሂሞቪች እና በአሰልጣኝ አሌግሪ መካከል የነበረው ግንኙነት ሙሉ በሙሉ ተበላሽቶ እንደነበር ተገልጿል። በሁለቱ ግለሰቦች መካከል የነበረው አለመግባባት ከቃላት አልፎ ወደ ከረረ አካላዊ ግጭት ማምራቱ ታወቃል። መረጃዎች እንደሚያመለክቱት ይህ ከባድ ጸብ የተቀሰቀሰው በአቅራቢያው በሚገኝ አንድ ምግብ ቤት ውስጥ ሲሆን ሁለቱ አካላት ወደ አካላዊ ጥቃት ከመሸጋገራቸው በፊት በቦታው የነበሩ ሰዎች ጣልቃ ገብተው ሊገላግሏቸው ችለዋል። ይህ እውነታ የአሰልጣኙን ስንብት ያፋጠነው ዋነኛ ምክንያት እንደሆነ እየተነገረ ይገኛል።